በዓለማችን ላይ ያሉ የምንጊዜዎቹም ከፍተኛ የፈረስ ጉልበት ያላቸው 3 ከባድ ተሽከርካሪዎችን ልንገራችሁ። በሶስተኛ ደረጃ ላይ የተቀመጠው የስካኒያ ምርት የሆነው DC60 ሞተር ነው። ይህ ሞተር ባለ 16.4 ሊትር V8 ሲሆን አጠቃላይም 770 የፈረስ ጉልበትና 3700 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። 150,000 ኪሎ ሜትሮችን ያለምንም ተጨማሪ ችግሮች በስነ ስርዓት መጓዝን ይችላል። የኤስሲአር ሴሌክቲቭ ካታላይቲክ ሪዳክሽን ሲስተምን ስለሚጠቀም ዝቅተኛ የጭስና የነዳጅ ፍጆታ እንዲሁም በቂ የሚባል ቶርክ እንዲያመነጭ አስችሎታል። በነገራችን ላይ ይህ V8 ለየት ባለና ደስ በሚለው ድምጽ ይታወቃል። በሁለተኛ ደረጃ ላይ የሚገኘው የቮልቮ ምርት የሆነው D70 ሞተር ነው። ይህ ሞተር ባለ 17 ሊትር ኢንላይን 6 ባለ ቱርቦና 4 ቫልቭ በአንድ ሲሊንደር ሲኖረው የሲሊንደሩን ላይነር ከበፊቶቹ በጣም አሻሽለው ያቀረቡት ሲሆን አጠቃላይም 780 የፈረስ ጉልበትና 3800 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ሞተር ነው። ይህን ያክል ጉልበት እንዲኖረው ካስቻሉት ነገሮች ውስጥም በኤሌክትሮኒካሊ ኮንትሮል ስለሚደረጉ ከፍተኛ የኢንጀክሽን ግፊት እንዲኖረው ስላስቻሉትና የዌቭ ዲዛይን ያለው ፒስተን ስለተገጠመለት በፒስተኑ በሁሉም ሰርፌስ ላይ ፍንዳታ ስለሚፈጠር ወይንም ደግሞ ከኖዝሉ አረጫጭ ዲዛይን ጋር በጣም በተናበበ መንገድ ስለሚሰራና ምንም የሚባከን ቦታ ስለሌለው አሪፍ የሚባል ጉልበት እንዲያመነጭ ያስችለዋል። ይህ ብቻ አይደለም። የVGT ቫሪያብል ጂኦሜትሪ ቱርቦ ሲስተም የሚጠቀም ቱርቦ ስላለው የቱርቦ ላክ ችግር የለበትም። ስለዚህ በዝቅተኛ RPM ቢሄድ እንኳን በቂ ቶርክ ማመንጨት ይችላል። የነዳጅ ፍጆታው ዝቅተኛ እንዲሆን ደግሞ በራሱ በቮልቮ የተፈጠረውን የአይቶርክ ፊቸር ተገጥሞለታል። የአይቶርክ ጥቅሙም የድራይቪንግ ኮንዲሽኑን አውቶማቲካሊ አድጀስት በማድረግ የሚያስፈልገው የፓወር አውትፑትን በመቆጣጠር የነዳጅ ፍጆታ መቀነስ ነው። ወደ አንደኛው ከመሄዴ በፊት ግን ማንኛውም ሲኖ በካሶኒም ሆነ በኖርማል በገልባጭ እንዲሁም እስካቫተርና ሌሎችን ከባድ ተሽከርካሪዎችን በተመጣጣኝ ዋጋ በካሽም ሆነ በባንክ 50-50 አማራጭ መግዛት የምትፈልጉ ከሆነ ስክሪኑ ላይ ባለው ስልክ ይደውሉ። አስታውሱ፣ ቀድሞ ለሚመጡ 3 ደንበኞች ከአሪፍ ቅናሽ ጋር እንጠብቃቸዋለን። የዓለማችን የምንጊዜውም ከፍተኛ የፈረስ ጉልበት ያለው መኪና በቻይና በሚገኘው በሻክማን ካምፓኒ የተሰራ ሲሆን ሞተሩም ዊቻይ WP17H ይባላል። ይህ ሞተር ባለ 16.6 ሊትር V8 ሲሆን አጠቃላይም 800 የፈረስ ጉልበትና 3750 ኒውተን ሜትር ኦፍ ቶርክ የማመንጨት አቅም አለው። ብዛት የሚገኘው በ6x4 በድራይቭ ትሬን ሲስተም ሲሆን እንዲሁም ባለ 16 ስፒድ አውቶሜትድ ማኑዋል ጊርቦክስ ለሁሉም ተገጥሞላቸዋል። እና ምን ታስባላችሁ? የእውነት ግን ሻክማን ይህንን የአንደኝነቱን ቦታ ይዞ የሚቀጥል ይመስላችኋል? ከነዚህ ከ3 ውስጥ የቱን ትመርጣላችሁ? እስቲ ሀሳባችሁን በኮመንት አሳውቁኝ። ለአሁን